በጌታ የተወደዳችሁ ቅዱሳን ሁሉ ሰላም ለእናንተ ይሁን። ዛሬ በፊታችሁ የቀረብኩት አንድ ርዕስ ይዤ ነው። ይህንንም ርዕስ ባለፈው በሀሌታ ሚዲያ እና በዳሽን ሚዲያ እንዲሁም ደግሞ እህታችን ትዕግስት እጅጉ በምታዘጋጀው የኒቆዲሞስ ሾው ላይ በሰጠሁት ቃለ ምልልስ ላይ አንዳንድ ጥያቄዎችን ወንድሞቼና እህቶቼ እየደወሉ ይጠይቁኛል። በአስተያየትም በጽሁፍ የጻፉት ሰዎች አሉ። እግዚአብሔር ይባርካችሁ። ይሄ ትልቅ ኃላፊነት ነው እና የምንናገረውን ነገር አንድ ኃላፊነት ተሞልተን መናገር፣ ሁለተኛ የምንናገረውን ነገር ደግሞ በእውቀት ላይ ተመስርተን መናገር ጥሩ ስለሆነ አንዳንድ ነገሮች እንዲገልጽላቸው በጣም ጠባብ ጊዜ ስለነበረ በዚያን ጊዜ ያንን በደንብ ክሊር እንዳደርግላቸው የተጠየቁት አንደኛው ጥያቄ ወንድማችንን እዩ ጩፋን ጡጦ የሚጠባ ነው ሆኖ ማየው ብለሃል እና ይህንን እስቲ ግልጽ በሆነ ነገር አሳየን ያሉ ብዙ ቅዱሳን ወንድሞቼ አሉ። ረጅም ብዙዎቹ እየጠየቁኝ ያሉት ጥያቄ ይሄንን ነው። ይሄንን ለዚህ ደግሞ ምላሽ እሰጣለሁ። ምላሽም የምሰጠው መጀመሪያ ማየት ያለብን ጸጋ ከእግዚአብሔር በነፃ የሚሰጥ ስጦታ ነው። በጸጋ ውስጥ እኛ ያመጣነው ወር ደግሞ በእኛ ጥረት የተደረገ ነገር የለም። የጸጋው ባለቤት እግዚአብሔር ብቻ ነው። ስለዚህ እግዚአብሔር በሰጠን ጸጋ ላይ ከታበይን የሚመጣው ጥፋት ታላቅ ጥፋት ነው ብዬ በጽኑ አምናለሁ። ምክንያቱም ብዙዎች ከዚህ ቀደም የእግዚአብሔር መንግስት ስራ በሚያስደንቅ ግርማ ሞገስ ክብር የተሞሉ ሰዎች እንደገና ደግሞ ትዕቢት በመጣ ሰዓት ትዕቢትን ወደ ውስጣቸው ባስገቡ ሰዓት ወይ ደግሞ ጸጋቸው ከነሱ እንደሆነ በገለጡ ጊዜ ወይ ደግሞ የማይገባቸውን ክብር ለመያዝ በወጡ ጊዜ ተዋርደው ወደ በሞት የተቀጡ ብዙዎችን ሰዎች ከምናነበው ከመጽሐፍ ቅዱስ ውስጥ እናገኛለን። የእግዚአብሔር ስም ብሩክ ይሁን። ዛሬ በዚህ ጉዳይ ላይ ሰፊ ነው ይህ ትምህርት እና መጽሐፍ ቅዱሳዊ የሆነውን ነገር እይታ ትላንት ደግሞ ተነስተው ከወደቁ ሰዎችም የህይወት ልምምድና ታሪክ ጋር አያይዤ መሰክርላቸዋለሁ። የእግዚአብሔር ስም ብሩክ ይሁን። ታዋቂው የስነ ልቦና ባለሙያ እና ጸሐፊ ሮበርት ሻርማን የስኬትን ያህል ለውድቀት የተጋለጠ ነገር በዓለም ላይ የለም ብሎ ይነግረናል። ሰዎች ስኬታማ ሲሆኑ መስመራቸውን ሊለቁ ይችላል። ምክንያቱም ስኬት ጥንቃቄ የሚጠይቅ ነገር ነው። ብዙዎች ታላላቅ ሰዎች ውድቀታቸው ከስኬት በኋላ ነው። ብዙዎች የወደቁት ስኬታማ ሆነው ድንቅ ነገር እግዚአብሔር አድርጎላቸው ከዚያ ድንቅ ስኬት በኋላ ወድቀው አይተናል። ወድቀው ተገኝተዋል። ታሪካቸው ተጽፎ ይገኛል። እነዚህ ነገሮች ከሚያመጡ አንደኛው ስኬት የሚወልደው ችግር ነው። ስኬት የሚወልደውን ችግር ታላላቅ የእግዚአብሔር ሰዎች፣ ታላላቅ ጸሐፊዎች እንደሚናገሩት ስኬት የመጀመሪያው ችግር እብሪትን ያመጣል። ስኬት እብሪተኛ እንድንሆን ያደርገናል። ስኬት
በጥንቃቄ ካልመራ ነው በስተቀር ስኬትን በጥንቃቄ ካልያዝ ነው በስተቀር የሚወስደን ወደ ገደል ነው። እብሪተኛ ስንሆን ደግሞ እንደ ሕፃን ልጅ እንሆናለን። እብሪተኛ ስንሆን እንደ ሕፃን ልጅ እንሆናለን። ያየነውን ነገር ደግሞ ሁሉ መውረስ መውሰድ እንፈልጋለን። ሁላችንም ልጆች አሳድገናል ብዙዎቻችን። ስለዚህ አንድ ምሳሌ ልስጣችሁ። ብዙዎች ልጆች አይታችሁ እንደሆነ ህፃናት ትልቆች አሉ፣ ህፃናት አሉ እና እነዚህ ህፃናት ሲጫወቱ ብዙ ጊዜ አይታችሁ እንደሆነ ሁሉም ህፃናት ናቸው። ከታላላቆች ጋር እንትን ሲያደርጉ ሲጫወቱ ሁሉንም ነገር የኔ ነው የሚሉት። እቃ ለታላቁ የተገዛላትንም እቃ የኔ ነው አምጣ፣ እኔ ነኝ የምጠቀምበት፣ ሁሉን ነገር የኔ ነው ይላሉ። ብዙዎች ወንድሞቼና እህቶቼ የሚጎዱት እዚህ ጋር ነው። ስኬታማ ሲሆኑ እንደ ህፃን ልጅ ይሆናሉ። እንደ ህፃን ልጅ ስለሚሆኑ ያዩትን ነገሮች በሙሉ መሆን ማድረግ ይፈልጋሉ። ስኬት የሚያመጣው መዘዝ ትልቅ መዘዝ ነው። ስለዚህ ስኬታማ ስንሆን ጥንቃቄ የተሞላው ህይወት መኖር አለብን። ጥንቃቄ የተሞላው መንገድ መጓዝ አለብን። ከላይ እንደገለጥኩት ልጆች ያደርገናል። የመጀመሪያው ነገር ህፃናት እንድንሆን ያደርገናል። ለዚህ ጥሩ መነሻ የሚሆነኝን አንድ ትልቅ የእግዚአብሔር ሰው በእኔ እምነት ሁለተኛው በዓለም ላይ የመጀመሪያው ሁለት ሪቫይቫሎች ታላላቅ ሪቫይቫሎች ተነስተዋል ብዬ አምናለሁ። የመጀመሪያው በመጽሐፍ ቅዱስ ውስጥ በሐዋርያት ሥራ ምዕራፍ 2 ላይ የምናየው ታላቅ ሪቫይቫል በምድር ላይ የተነሳው ድንቅ ነገር ነው። ያ ሰደድ እሳት በአንድ ቀን 3000 ሰዎችን ወደ እግዚአብሔር መንግስት እንዲመጡ ያደረገ ትልቅ ሪቫይቫል ነው። ከዚያም በኋላ ተከትሎ የተነሱት ሐዋርያቶች በሚያስደንቅ ክብር በሚያስደንቅ ሐዋርያት ሥራን ስናጠና የሚያስደንቅ ታምራት ነው በዚህ መጽሐፍ ውስጥ የምናያቸው ነገሮች። ይህ ታላቁ ሪቫይቫል የመጀመሪያው ሪቫይቫል የመንፈስ ቅዱስ የመገኘት ሪቫይቫል ብዬ ጠራዋለሁ። ይሄንን በዚህ ሪቫይቫል ውስጥ በጣም 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 ድንቅ የሆኑ ስራዎች ተሰርተዋል። እግዚአብሔር ታላቅ ነገር አድርጓል። ብዙዎች የእግዚአብሔርን ክንድ አይተዋል። ብዙዎች አፋቸውን በእጆቻቸው ላይ ጭነዋል። ይሄ የመጀመሪያው ሪቫይቫል በምድር ላይ የተነሳው የመጀመሪያው ሪቫይቫል ነው ብዬ አምናለሁ። ሁለተኛው ሪቫይቫል ብዬ የማምነው በእኔ እምነት በ1849 ጀምሮ የተወለደ ሰው በ1849 ዓመተ ምህረት የተወለደ ያደገ ጆን አሌክሳንደርን እንደ አንድ ጥሩ ምሳሌ አድርጌ ዛሬ በዚህ ርዕሳችን ላይ እንድንነጋገር እወዳለሁ። ጆን አሌክሳንደር ደዌ በግንቦት 23 1849 ዓመተ ምህረት በኤደንበርግ ስኮትላንድ ተወለደ። ይሄ የእምነት ሰው እግዚአብሔር በሚያስደንቅ ክብርና ግርማ ያስነሳው ሰው የተወለደበት በ25 1849 ሲሆን በሕፃንነቱ 7 ዓመት ገደማ ላይ መጽሐፍ ቅዱስን አንብቦ የጨረሰ አስደናቂ ብላቴና ነበረ። ይህ ብላቴና በዘመኑ መባቻ ላይ የተነሳ ድንቅ እግዚአብሔር በጣም በታላቅ ክብር የተጠቀመበት ሰው ነበረ። ደዌ በመለኮታዊ ፈውስ ላይ ታላላቅ
ነገሮችን ያደረገ የተገለጠ ነገር እንደዚህ በስም እንደዚህ ተፈውሻለሁ አይደለም። የጤና ባለሙያዎች ያረጋገጡት ነገር፣ የሚታይ ነገር፣ የፈውስ እጆች እግዚአብሔር በዚህ ሰው አልፎ ድንቅ ነገሮችን አድርጓል። አሌክሳንደር ዳዊን መለኮታዊ ፈውስም ሲጸልይ በሚሊዮን የሚቆጠሩ ሰዎች ከነበረባቸው የጤና ችግር ወጥተው መፈወሳቸው በሐኪሞች ተረጋግጧል። በሐኪሞች ዳዊ በ1975 ዓመተ ምህረት ጀምሮ በአውስትራሊያ ከሲድኒ ከተማ ወጣ ብላ በምትገኘው በኒውተን ከተማ ትልቅ ቤተ ክርስቲያን ውስጥ መጋቢ ሆኖ ማገልገል ጀመረ። ይህ ታላቅ ሰው መጋቢ ሆኖ እያገለገለ ያለ በአሜሪካን ሁለተኛው ትልቅ በሆነችው በቺካጎ በተዘጋጀው መንፈሳዊ የፈውስ ፕሮግራም ላይ ወደ ካንሰርነት የተለወጠውን በደም ስር ደዌ የምትማቅቀውን ሴት እንዲጸልይላት ተጠይቆ በጉባኤው ላይ ጸለየላት። በሰውነቷም ላይ እንደ ኮኮናት ፍሬ ይታይ የነበረው እጢዎች ወዲያውንም ጠፉ። ወዲያውንም የጠፉት በጉባኤው ላይ በተደረገ ክሩሴድ ላይ በዛው ጉባኤ ላይ እጁን ጭኖ ሰዎች እንዲጸልይ ለዚህ ሴት ልትጸልይ ይገባል ብለው በነገሩት ጊዜ በዛ ጉባኤ ላይ በዛ ሕዝብ መካከል በብዙ ሺህ በሚቆጠር ሕዝብ መካከል ቆሞ ጸለየላት። በጸለየላት ጊዜ ያ እንደ ኮኮናት የሚታይ ማንም ሰው የሚያየው እንደ ኮኮናት ፍሬ የሆነው ደዌ ተፈወሰ። እጢዎቹ ጠፉ። የዜና አውታሮች ሁሉ አስደናቂ ፈውስ ሲሉ በጋዜጦች በተለያየ በዓለማውያን ጋዜጣ ላይ በተለያየ እንትን ላይ ማስታወቂያ ላይ ወጥቶ እግዚአብሔር ያደረገውን ነገር በግልጽ ህዝቡ ምስክር ሆነ። በጣም የሚገርመኝ በዚህ አይነት በብዙ ሺህ የሚቆጠሩትን ሰዎች እየጸለየ እግዚአብሔር በዚህ ጸሎት ውስጥ አስደናቂ ነገር እያደረገ ተአምራትን የሚታይ ተአምራትን እያደረገ ሐኪሞች ይህንን ፈውስ እያረጋገጡ ቀጥሏል። ይህ ታላቅ ሰው በተነሳ ጊዜ በዋይት ሃውስ በአሜሪካን ውስጥ በዋይት ሃውስ የምክር ቤት አባላት የምክር ቤት ሰዎች ሳይቀሩ ምን እያደረጉ ነበረ? የዚህን ሰው ጉባኤ ለመካፈል ይሄዱ ነበረ። በጣም የሚገርመኝ የአሜሪካን የ23ኛው ፕሬዚዳንት የነበረው ዊሊያም ማይክሰን በዋይት ሃውስም ጠርተውት እግዚአብሔር በሱ ላይ ስለሚያደርገው ነገር አድናቆታቸውን ገልጠዋል። በጣም የሚገርመኝ በዚህ አይነት እግዚአብሔርን ያገለግል የነበረው ሰው በካሊፎርኒያ ግዛት ፓም በተባለችው ከተማ ድርቅ ሆነ። በአሜሪካን ውስጥ የብዙ ሰዎችን ሕይወት ይህ ድርቅ ቀጠፈ። ዝናብ ለረጅም ጊዜ አልዘነበም ነበረ።
ዳዊት በዚህ ከተማ ባዘጋጀው መንፈሳዊ ስብሰባ ላይ ህዝቡ ሁሉ አንድ ጥያቄ ይጠይቀው ጀመረ። ምን እያለው? አንተ ኤልያስ ከሆንክ ዝናብን አዝንብ ሲሉ ጠየቁት። በታላቅ ድምፅ ያ በዛ ለትልቅ ባዘጋጀው ክሩሴድ ላይ አንተ የእግዚአብሔር ሰው ከሆንክ ዝናብን በዚች ምድር ላይ እንዲዘንብና ይህ ድርቅ እንዲቆም አድርግ፣ አንተ ኤልያስ ከሆንክ ይሄንን አድርግ እያሉ ህዝቡ በሙሉ ይጮሁ ጀመሩ። በዚህ ጊዜ አሌክሳንደር ዳርዊን በዚያ ከተማ ላይ የእግዚአብሔር እጅ እንዲመጣ ዝናብ እንዲዘንብ አጥብቆ በጉባኤው ላይ ቆሞ ጸለየ። ያ ፕሮግራም ሳያልቅ ኃይለኛ ዝናብ በምድሪቱ ላይ ዘነበ። ድንቅ 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 አገልግሎት ነበር። ዳዊት እነዚህን ታምራቶች ስኬታማ በሆነ ጊዜ ብዙዎች ሰዎች ደግሞ አንተ ኤልያስ ነህ እያሉ ተከታዮቹ አብረውት ያሉ ሰዎች አንተ ኤልያስ ነህ፣ ሊመጣ ያለው ኤልያስ ነህ እያሉ ሲነግሩት፣ ሲያሞግሱት፣ ከፍ ከፍ ሲያደርጉት፣ እሱ ግን በፍጹም እኔ ኤልያስ አይደለሁም፣ እኔ ዳዊት ነኝ እያለ ሰዎች የሚሉትን ነገር፣ ተከታዮቹ የሚሉትን ነገር ይቃወም ነበር። ዳዊት ይህንን ክብር፣ ከፍተኛ ክብር ባገኘ ልክ ምን መሆን ጀመረ? መተባየት ጀመረ። በመንፈሳዊው ዓለም ስኬታማ እንደሆነ በፖለቲካውም ዓለም ስኬታማ ሆናለሁ ብሎ ወደማይገባው ስፍራ መሄድ ጀመረ። በመንፈሳዊ ዓለም እንደዚህ ስኬታማ እንደሆነ ዋይት ሃውስንም ገብቶ ስላየ ያንን ዋይት ሃውስ መውረስ ፈለገ። ስለዚህ በፖለቲካው ረገድ ሊወዳደር ገባ። ለፓርላማ ሊወዳደር ጀመረ። በጣም የሚገርመው ይሄ ሰው የማይገባውን ስፍራ ከሚገባው ስፍራ ላይ ወጥቶ የማይገባውን ስፍራ መንካት ሲጀምር ያ እንደዛ ሲያደንቁት ኤልያስ ነህ ሲሉት የነበሩ ሰዎች በሙሉ ጠላት ሆነው ተነሱበት። ምክንያቱም የማይገባህን ስፍራ ስትሄድ ያ ስፍራ ራሱ ይገፋሃል፣ ይወረውርሃል። ስለዚህ ዳዊት በፖለቲካው ዓለም ገብቶ ምን ማድረግ ጀመረ? ሊወዳደር፣ ለፓርላማ ሊወዳደር ዝግጅቱን ጨርሶ ውድድሩን ሲጀምር የወጣው በትልቅ ሽንፈት፣ በጣም በሚያሳዝን ሽንፈት ተሸንፎ በውርደት ከዛ ከፖለቲካው ዓለም ተባረረ። ዳዊት በዚያ አላቆመም። ትናንት ኤልያስ ነህ ሲባል አይደለሁም፣ በፍጹም እኔ ኤልያስ አይደለሁም ዳዊት ነኝ ሲል የነበረው ሰው በኋላ ላይ እኔ ኤልያስ ነኝ ማለት ጀመረ። ውድቀት፣ ስኬት ጥንቃቄ ይፈልጋል የምለው ለዚህ ነው። ስኬት ስፍራችንን እንዳንለቅ፣ ስኬታማ ስንሆን ጥንቃቄ በተሞላው እርምጃ መሄድ፣ መናገር እንዳለብን መጽሐፍ ቅዱስ ይነግረናል። ስኬት ክፉ ነው።
ደዌ ነው። ስኬት ሕፃን ልጅ ነው የሚያደርገን። እንደ ሕፃን ነው የምንሆነው ስኬታማ ስንሆን፣ ካልተጠነቀቀን በስተቀር እርምጃችንን ካልጠበቅን በስተቀር ዋጋ ያስከፍለናል። ወንድሜ ዳዊት እግዚአብሔር እንደዚህ ባገነነው ጊዜ ምን ሆነ? ትዕቢተኛ ሆነ። ትዕቢቱ ደግሞ አምጥቶ ከሰዎች ጋር ማላተም ጀመረ። በጣም ይገርማችሁ፣ በሜዲስቲያን ቤተክርስቲያን ቄስ ዶክተር ባክሊያ የሚያዘጋጁት መጽሔት ነበርና በዚህ መጽሔት ላይ ባደረጉት ቃለ ምልልስ ላይ ዳዊት አታላይና ሐሰተኛ ነው አሉ። ዳዊት አታላይ ነው፣ ሐሰተኛ ነው። ትናንት በጥሩ ቅባት ተነስቶ ነበረ፣ እግዚአብሔርን ያከብር ነበረ፣ እግዚአብሔር አብሮት ነበረ። አሁን ግን እግዚአብሔር አብሮት የለም። እግዚአብሔር ከሱ ጋር አይደለም ብለው በድፍረት ወጥተው ቄስ ዶክተር ባክሊያም ተናገሩ። ይህንን የሰማው ዳዊት ይህንን ሽንፈት አሜን ብሎ ተደብቆ ከእግዚአብሔር ጋር መነጋገር ሲገባው እግዚአብሔር አሁንም ከኔ ጋር ነው፣ እግዚአብሔር አሁንም አብሮኝ ነው የሚሰራው ሲል እግዚአብሔር አብሮት እንደሆነ ለማሳየት በኒውዮርክ ከተማ የሜዲስን ስኩዌር ጋርደን ውስጥ ትልቅ ስብሰባ የሚካሄድበት አደባባይ ነው። በዚህ አደባባይ ላይ ኮንፍራንስ ትልቅ ክሩሴድ አደረገ። ምን ነው ማሳየት የፈለገው? አሁንም እግዚአብሔር ከኔ ጋር ይሰራል፣ አሁንም እግዚአብሔር ከኔ ጋር አለ፣ አብሮኝ እግዚአብሔር ከኔ ጋር እየሰራ ነው ብሎ ለማሳየት ይህንን አደረገ። ኮንፍራንስ፣ ትልቅ ኮንፍራንስ አዘጋጀ። ለዚህ ኮንፍራንስ የሚመጡትን ሰዎች፣ ለዚህ ኮንፍራንስ የሚሳተፉትን ሰዎች እንዲመጡ 8 ፉርጎ ባቡር ተከራየ። በነፃ ሰዎች ወደዚህ ኮንፍራንስ ክሩሴድ ላይ እንዲመጡ 8 ባቡር ተከራይቶ ሰዎች ይጓዙ ጀመረ። በጣም ተጥለቅልቆ ያ የሜዳ የጋርደን ስኩዌር ሜዳ በኒውዮርክ ውስጥ ያለ ትልቅ ስፍራ ነው። ያ ስፍራ እስኪጨናነቅ ድረስ በሰው ተዋጠ። ብዙ ተከታዮች አብረውት እግዚአብሔር ከእሱ ጋር ትላንት እንደነበረው ዝናብ ሲያዘንብ እንደነበረ ታላላቅ ነገሮችን እንዳደረገ የሚያውቁ ሰዎች ሁሉ ተከትለውት ወደዛ መጡ። በጣም የሚገርማችሁ ሀሳቡ ምን ነበረ? እግዚአብሔር አብሮት እንዳለ ለማሳየት ነበረ ይህንን ያደረገው፣ ይህን ኮንፈረንስ ያደረገው። በጣም የሚያሳዝነው በዚህ ኮንፈረንስ ላይ ብዙ በደዌ የተያዙ ሰዎች፣ በህመም የተያዙ ሰዎች እንዲጸልይላቸው ከፊት ወንበር ላይ ተቀምጠው ነበረ። የእግዚአብሔርን ስራ ለማየት ደግሞ ህዝቡም ይጠብቅ ነበረ። በጣም የሚያሳዝነው በዚህ ኮንፈረንስ ላይ፣ በዚህ ክሩሴድ ላይ አንድ ሰው ሳይፈወስ፣ በእነዚህ ቀናቶች አንድ ሰው የእግዚአብሔር እጅ ሳይገለጥ በዛ ጉባኤ ላይ ጉባኤው ተደመደመ። እግዚአብሔር አብሮት አልነበረም። እግዚአብሔር ከእርሱ ጋር አለመሆኑን ገለጠ። በጣም ያሳዝናቸዋል የዚህ ሰው አሟሟት መጨረሻው። በጣም በሚያሳዝን ነገር የመጨረሻዊ ዘመን መጨረሻ ላይ ይሄም አልበቃ ብሎት የመጨረሻው ዘመን ሐዋርያ ነኝ ብሎ ያውጅ ጀመረ።
ሐዋርያ ነኝ፣ የመጨረሻው ዘመን ሐዋርያ ነኝ፣ ይሄ እኔ የመጨረሻው ዘመን የተነሳው ሐዋርያ ነኝ ሲል ማወጅ ጀመረ። ይህንን በጣም ያሳዝነኝ፣ ይህንን ሁሉ ስህተት ሲሰራ ከኚህ ቄስ በስተቀር ማንም ሰው ደፍሮ ሊናገር የቻለ ሰው አልነበረም። ታላቅ በወንድማቸው ላይ ታላቅ ጥፋት እንዲሆን ዝም ብለው ነበር። የቤተክርስቲያን መሪዎች፣ ታላላቅ ሰዎች ሁሉ፣ መንፈሳዊ ነገር የሚመሩ ሰዎች ሁሉ ዝም ብለው ነበር። ይህ ጥፋት ታላቅ ጥፋት ሆነ። በጣም የሚያሳዝነው የመጨረሻውን ዘመን ሐዋርያ ነኝ ብሎ ከተነሳ በኋላ ደዌ በከፍተኛ የደም ግፊት በሚያገለግለው መድረክ ላይ ወድቆ ሞተ። የዚህም ሰው ታሪክ የነገርኳቸው ዛሬም በአንዳንድ ወንድሞቼ ላይ የማየው ነገር ስለሆነ ነው። በጣም ያሳዝነኛል። የአንዳንድ ወንድሞቼን ጥፋት ሳይ መካሪ ሌሎች ወንድሞቻችን ከኛ የሚበልጡ በዕድሜ የሚበልጡ በአገልግሎት የሚበልጡን ሰዎች ለምንድን ነው ይሄን ጥፋት ዝም ያሉት? ይሄ ወንድማችን እነዚህ ወንድሞቻችን ቢጠፉ ምንድን ነው የምንጠቀመው? ለምንድን ነው ደፍረን ወጥተን ልክ እንደ ቄስ ዶክተር ባይካ ላይ ለምንድን ነው ደፍረን ያልተናገርነው ብዬ አስባለሁ። ምክንያቱም ልንራራላቸው ይገባል። እኔ ወንድሜን እየወደዋለሁ በጌታ ፍቅር፣ አሁንም ነገም ከነገ ወዲያም ወደዋለሁ። ነገር ግን የማየው ጡጦ እየጠባ ያለ ልጅ ነው ማየው። መልሱ የሚሰጣቸው መልሶች፣ የሚያደርጋቸው አሁን ክሩሴዶች፣ የሚያደርጋቸው መንፈሳዊ ጀማ ፕሮግራሞች ፈጽሞ እሱ ከእግዚአብሔር ጋር እንደሆነ የሚያሳይ አይደለም። እግዚአብሔር ከእሱ ጋር እንዳለ የሚገልጥ ነገር አይደለም። እኔ አንድ በጣም ከኔ ጋር አብሮ ለረጅም ዓመታት የታሰረ አንድ ወንድሜ ትላንት ማታ ደውሎልኝ፣ ወለጋ ነው ያለው፣ ደወለልኝና ስለ እዩ ጩፋ ወለጋ ስለ መምጣቱ እኛ ጋር ነው ያለው፣ እኛ ጋር መጥቷል ብሎ፣ ትልቅ ወንድሜ ነው፣ በጣም ወደው በጣም ማከብረው ነው፣ ትልቅ ነጋዴ ነው፣ አሁን ሀብታም ነጋዴ ሆኗል። ግን ምን አለኝ፣ ወንድማችን እዩ ጩፋ እዚህ መጥቷል፣ የተደረገለት አቀባበል በጣም አስደናቂ ነው አለኝና ግን መካሪ የለውም አለኝ። ለምን አልኩት። ምን ሆነ አልኩት። መካሪ የለውም። ይህንን ዝግጅት የሚያዘጋጁ ሰዎች የመጡት ከአንድ ወር በፊት ነው አለኝ። ፈረሰኞችን ተከራይተዋል አለኝ። የሚቀበሉትን እሱን የሚቀበሉትን ፈረሰኞች ተከራይተዋል አለ። ይህን ዝግጅት ወንድሙ ነው የሚመራው አለ። ይህንን ኃላፊነት በብዙ ሚሊዮን ብር እዛ አውጥቷል አለ። ኪራይ ነው፣ ብዙዎቹ በኪራይ የመጡ እንትኖች ናቸው አለ። ዝግጅቱ በሙሉ ከዛ በፊት እንትን ላይ በየቸርቹ እየተዞረ ቅስቀሳ እየተደረገ በጣም ብዙ ዋጋ ተከፍሏል። በብዙ ሚሊዮን የሚቆጠር ገንዘብ አውጥቷል እዩ ለዚህ ፕሮግራም ማለት ህዝብ እንዲወጣ እንትን እንዲደረግ የፖለቲካ አይነት ስራ ነው እየተሰራ ያለው ማለት በጣም ልብ ያዘናል። ወንድሜ ደግሞ በጣም ማከብረው በጣም ወደው በኦነግ ኬስ ለረጅም ዓመታት ታስሮ የነበረ ወንድሜ ነው። በጣም ማከብረው ሰው ሁሉ የሚያከብረው ወንድሜ ነው እና ለሚናገረው ነገር ጥንቃቄ እንደሚያደርግ አምናለሁ። በጣምም አክሴፕት አድርገዋለሁ። በጣም ወደዋለሁ። በጌታም ነገር ያለው ነገር ጥሩ ነው። በጣም ያኔም ጥሩ ነው፣ አሁንም ጥሩ ህይወት ነው ያለው። ይህንን ስሰማ ልቤን ያዘነም። ምንድን ነው ያለኝ? የሚመክረው ሰው የለውም እንዴ? ምን አለ ቢያንስ ከዚህ በኋላ እሱ እግዚአብሔር ከእሱ ጋር ሆኖ
ልናይ እንደማንችል እናውቃለን አለ። ምናለ የሰበሰበውን ገንዘብ እንኳን ቁጭ ብሎ የጀመረውን ህንፃ ቢጨርስበት አለኝ። ምናለ ቁም ነገር ላይ ቢያደርግ ኦር ደግሞ ይሄንንም ባደርግ ዝም ብሎ ቢደበቅ አሁን በጥበብ ቢኖር የሚመክረው ሰው የለም። ገንዘቡን ሆኖ እየረጨ ያለው በብዙ ሚሊዮን ብር ነው አሁን እያፈሰሰ ያለው። ለምን የሚመክረው ሰው የለም ማለት በእውነት ወንድሜ እዩ ጩፋ ከአንድም ሁለት ጊዜ ላገኘው ሞክሬ እሱ ቸርች ሄጃለሁ። ምክንያቱም ከእስር ቤት ከወጣው በኋላ 2-3 ጊዜ በሱ ቸርች እሱን ላገኘው ፐርፐዝ እሱን አገኛለሁ ብዬ እግዚአብሔርም የተናገረኝ ነገር ስለነበረ እና ቁጭ አድርጌ እስቲ እንነጋገራለን ብዬ 2-3 ጊዜ ላናገረው ሞክሬ ነበረ። ይህ ወንድሜ በፍጹም መኪና የያዘ ሰው ሀብታም የሆነ ሰው ካልሆነ እንደውም አንድ ወንድም ምን አለኝ፣ ወንድሜን እዩ ጩፋን ላገኝ ነው የምፈልገው ብዬ እስቲ ማስታወሻ ልጻፍ አለኝ እና ማስታወሻ ላይ ስሜን ጻፈ፣ ስልኬን ጻፈና ከዚያ በኋላ ምን አለኝ፣ እደውልልሃለሁ አለኝ። እሺ አልኩት፣ ሄድኩኝ፣ ተመለስኩኝ። ከዚያ በኋላ ደወልና እዩን ማግኘት እንዲጸለይልኝ ፈልገህ ነው አለኝ። አይደለም እንዲጸለይልኝ ብቻ አይደለም፣ እኔ ወንድሜን ፈልጌው ነው፣ ላገኘው በጣም ፈልጋለሁ፣ ወዳለሁ፣ ባገኘው ደስ ይለኛል፣ ወንድሜም ስለሆነ እንዲጸለይልኝ ብቻ ሳይሆን ወንድሜም ስለሆነ ላገኘው ፈልጋለሁ ብዬው ነገርኩት። ከዚያ በኋላ ጆሮዬ ላይ ነው የዘጋው። ከዛ በዚህም አላቋረጥኩም። ወንድሜ እንዲጠፋ ስለማልፈልግ የዛሬ 2 ዓመት አግኝቼው በሆን ኖሮ ምናልባት የተሻለ ነገር ይኖረው ይሁን ብዬ አስባለሁ። ምክንያቱም ኃላፊነት አለብን። ወንድሜ ነገ ከእግዚአብሔር መንግስት እንዳላጣው ነው የምፈራው። እኔ ነገ ከእግዚአብሔር መንግስት እንዳላጣው ነው። ምክንያቱም እየታገለ ያለው እግዚአብሔር ከእርሱ ጋር እንደሆነ ለማሳየት ነው። በፍጹም እግዚአብሔር ከወንድሜ ጋር የለም። አንድ እውነት ላረጋግጥላቸው፣ እግዚአብሔር አብሮት ይሆናል ወይ ብትሉኝ፣ በፍጹም እግዚአብሔር አብሮት አይሆንም። እንደለመደው ቲያትር ይሰራ ይሆናል። ያው መናፍስት የሚጠሩ ሰዎች እንደሚያደርጉት ቲያትር ይሰራ ይሆናል። እንደተለመደው አጋንንት የሚወድቁ ሰዎች ይዘጋጃሉ፣ እንደዚህ አይነት ስልጠና ይሰለጥናሉ እና በዚህ መንገድ ይሄንን ዝግጅት ሊያደርግ ይችላል እና ይህ ወንድሜ በጌታ ፍቅር የምነግረው ነገር ቢኖር አንድ የያዘውንም ነገር እግዚአብሔር የሰጠውንም ነገር በጥንቃቄ ቢይዝ፣ አሁን ቢደበቅ ጠላት እግዚአብሔር ወንድሞቹን ጠላት አድርጎ አስነስቶበታል። ብዙ ወንድሞች ጠላት ሆነውበታል። ስለዚህ ይህንን መንፈሳዊ ነገር ስለሆነ የሚሰራው መንፈሳዊ ነገር ዛሬ ነገ ውጤታማ ይሆናል። ንስሐ ቢገባ ከእግዚአብሔር ጋር ያለው ነገር ቢመለስ እግዚአብሔር ደግሞ አብሮት ይሆናል ብዬ አምናለሁ። ነገር ግን ትናንት ወንድሜ ነቢይ ነበር። ባለፈውም ስናገር እንደነበረ በሚዲያው ላይ ጌታ እግዚአብሔር ትናንትና ጥሩ አገልግሎት አገልግሏል። እግዚአብሔር ይባርከው። የነቢይነት አገልግሏል፣ አሁን አገልግሏል። አሁን ግን እግዚአብሔር ከእሱ ጋር ይሆናል ወይ ብትሉኝ፣ ነቢይ ነው ወይ ብትሉኝ አይደለም። ምክንያቱም እግዚአብሔር ጽድቅን ከጽድቅ ጋር ከማንም ጋር አይደራደርም። ክብሩን ከሚነኩ ሰዎች ጋር ድርድር የለውም። ወንድሜ የእግዚአብሔርን መንግስት እንዳያጣ ግን እሰጋለሁ። ወንድሜ ከእግዚአብሔር መንግስት እንዳይጎድል፣ ምክንያቱም አሁን እያደረጋቸው ያሉት ነገሮች በሙሉ ውድቀቱን የሚያሳዩ ናቸው እንጂ ከፍታውን የሚያሳዩ ወይም እግዚአብሔር ከእሱ ጋር መሆኑን የሚነግሩን ነገሮች አይደሉም። ጌታ ይባርካችሁ። ሻሎም። ተባረኩ።